ሰላም እንዴት ናችሁ? ውድ የብሬት ዊዝደም ቤተሰቦች፣ ዛሬ ለእናንተ ይጠቅማልና ያስተምራን ያልኩትን የአማርኛ እና የእንግሊዘኛ ንባብ በአንድ ላይ እንዴት ማንበብ እንደምንችል ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ለብዙ ሰው ይዳረስ ዘንድ ሼር አድርጉ። በቀጣይ በዚህ ቻናል ብዙ ቪዲዮዎች እንሰራለንና ቤተሰብ ሁኑ። እንዲሁም በኦንላይን ትምህርት እየሰጠን ስለሆነ መማር የምትፈልጉ ካላችሁ በ09 93 96 75 35 በኢሞ በዋትስአፕ በቴሌግራም መማር ትችላላችሁ። እሺ፣ አማርኛ 7 ፊደላት አሉት። አማርኛ በመጀመሪያ በሀ ይጀምራል። ሀ የመጀመሪያ ማለት ነው። ሁ ሁለተኛ፣ ሶስተኛ፣ ሀ አራተኛ፣ ሄ አምስተኛ፣ ህ ስድስተኛ፣ ሆ ሰባተኛ። ሰባቱ ፊደላት በየቅርጻቸው ይለያያሉ። እነዚህን ልዩነታቸውን ጠንቅቀን ማወቅ ይጠበቅብናል። እሺ፣ ሀ እቺ ሐመርዋ ትባላለች። እቺኛዋ ደግሞ ሀሌታ ውሃ። እቺም እንዲሁ ሀ ተመሳሳይ ናቸው። ቅርጻቸው እንጂ የሚለያይ አናባባቸው ተመሳሳይ ነው። እንደገና ደግሞ ትንሽ ለየት ትላለች። በመጻፍም ትንሽ ታስቸግራለች። በደንብ ማየት ይጠበቅብናል። እነዚህ ሀገሩ ማለት ነው። እሺ፣ ደግሞ ወደ እንግሊዘኛ አነባባቸው ስንሄድ ሀ ብለን ስንጽፍ ከእንግሊዘኛ ኤች እና ኤ እንጠቀማለን። ኤች ሀ ይባላል። ሁ ስንል ደግሞ አሁንም ኤች እና ዩ እንጠቀማለን ማለት ነው። ሁ ስንል ሂ ስንል ደግሞ ኤች እና አይ እንጠቀማለን። ሀ ስንል ደግሞ አሁንም ኤች እና ኤ እንጠቀማለን ማለት ነው። ሄ ስንል ኤችን አይ ኢ እንጠቀማለን ማለት ነው። ህ ስንል ኤች አለች፣ እዚህ ጋር ደግሞ ኢ አለች ማለት ነው። ህ ስንል እንጠቀማለን ማለት ነው። ሆ ስንል እዚህ ጋር አሁንም ኤች ኦ ማለት ነው የምንጠቀመው። እዛውን ወደ ለ እንግባ። ከቀጥላ ሁለተኛው ፊደል ለ ትባላለች።
የአቦጊዳ ፊደላት ከሀ ቀጥላ ሁለተኛዋ ፊደል ማን ናት ብትባል ለ ማለት ነው መልሷ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ለ ስንል ኤልን እና ኢን እንጠቀማለን። ለ ስንል ሉ ስንል ኤልን እና ዩን ማለት ነው የምንጠቀመው። ሊ ስንል ኤል እና አይ እንጠቀማለን ማለት ነው። ላ ስንል ኤልን እና ኤን። ሊ ስንል ኤል አይ እንጠቀማለን ማለት ነው። ኤል ስንል አሁንም ል ማለት ነው። ስድስተኛ ፊደል ማለት ነው። ሎ ስንል ኤል ኦ ማለት ነው። ከዚህ ጋር በውስጥ ታዋቂነት ል ስንል ያለች ማለት ነው። ከዛ ሶስተኛዋ ፊደል ማናት? መ ማለት ነው። ያው ሀ ለ ሐመር ኋ ነው የሚሆነው፣ ግን ከሐመር ኋ ቀጥሎ መ ይቀጥላል ማለት ነው። ስለዚህ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መ ስንል ኤም ኢ ማለት ነው የምንጠቀመው። ሙ ስንል ኤም እንወስዳለን፣ ከዛ ዩን ደግሞ እንጨምራለን ማለት ነው። ሚ ስንል አይ እንጠቀማለን። ማ ስንል ኤም እንጠቀማለን፣ ከዛ ኤን እንጠቀማለን ማለት ነው። ሚ ስንል አይ ኢ ሚ ማለት ነው። ም ስንል ስድስተኛውን ደግሞ ኤም እንጠቀማለን ማለት ነው። እዚህ ጋር ያለች በውስጥ ታዋቂነት። ሞ ስንል ኤም አለ ኦ አለ ማለት ነው። ከዛ አሁንም ሰ ሁለት አይነት ሰ አለ። አንዱ ንጉሱ ሰ ሲሆን ይሄኛው ሁለተኛው ደግሞ ሳቱ ሰ ይባላል ማለት ነው። ይሄኛው ንጉሱ እንላለን፣ ይሄኛውን ደግሞ ሳቱ ሰ ይባላል። ምንድነው ልዩነታቸው? ይሄኛው 3 እግር አለው ማለት ነው። እሺ ሰ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እዛ በእንግሊዘኛ ደግሞ ስንጽፈው ይህም ያው ተመሳሳይ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በቅርጻቸው እንጂ የሚለያዩት ሁሉም ተመሳሳይ ናቸው በድምጽ። እሺም በእንግሊዘኛ ደግሞ ስናነባቸው ሰ ስንል ኤስ ኢ እንጠቀማለን ማለት ነው። ሱ ስንል ኤስ ዩ፣ ሲ ስንል ኤስ አይ ማለት ነው። ሳ ስንል ኤስ ኤ፣ ሲ ስንል ሴ ስንል ኤስ አይ ኢ እንጠቀማለን ማለት ነው። ስ ስንል ኤስን እንጠቀምና እዚህ ጋር ደግሞ ኢን እንጨምራለን ማለት ነው። በውስጥ ታዋቂነት እዚህ ጋር ስ ስንል ኢ አለች ማለት ነው።
ሶ ስንል ደግሞ ኤስ እና ኦ። እሺ ረ ሩ ሪ ራ ሬ ር ሮ። ረ ስንል አርን እና ኢን እንጠቀማለን ማለት ነው። ሩ ስንል አርን እና ዩን እንጠቀማለን። ሪ ስንል አርን አይን። ራ ስንል አርን እና ኤን። ሬ ስንል አርን እና አይ እና ኢን እንጠቀማለን ማለት ነው። ር ስንል አርን እንጠቀማለን። ከዚህ ጋር ደግሞ የምትጨመር ኢ ፊደል አለች ማለት ነው። ር ስንል ኢ ትገባለች። ሮ ስንል አርን እና ኦን እንጨምራለን ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ። ሸ ስንል ኤስ ኤች ኢ። ሹ ስንል ኤስ እንወስዳለን፣ ኤች እንወስዳለን፣ ዩ እንወስዳለን። ሺ ስንል ኤስ እንወስዳለን፣ ኤች እንወስዳለን፣ አይ እንወስዳለን። ሻ ስንል ኤስ እንወስዳለን፣ ኤች እንወስዳለን፣ ኤ እንወስዳለን። ሼ ስንል ኤስ አለች፣ ኤች እንወስዳለን፣ ከዛ አይ እንወስዳለን፣ ኢ እንወስዳለን። ሽ ስንል ኤስን ኤችን ከዛ እዚህ ጋር ኢን እንጨምራለን ማለት ነው። ሾ ስንል አሁንም ኤስን አለች፣ ኤች አለ፣ ኦ አለ ማለት ነው። ከዛ ቀ ቁ ጪ ቃ ቄ ቅ ቆ። ቀ ስንል ኪው እና ኢ እንጠቀማለን። ጪ ስንል ኪው እና ዩ እንጠቀማለን። ቂ ስንል ኪው እና አይ እንጠቀማለን። ቃ ስንል ኪው እና ኤን እንጠቀማለን። ቄ ስንል ኪው አይ ኢን እንጠቀማለን ማለት ነው። ቅ ስንል ኪው አለች፣ እዚህ ጋር እንጨምራለን ማለት ነው። ቆ ስንል ኪው ኦ ቆ ማለት ነው። ስለዚህ እንደዚህ ያደረግን መለማመድ እንችላለን ማለት ነው። በቀጣይ ከዚህ የሚቀጥሉ ሌሎችን ፊደላት በዚህ መልክ እና እንዲሁም ሌሎችን ትምህርቶች ይዤላችሁ እመጣለሁ እና በውስጥ ለብቻ እንዲሁም በግሩፕ መማር የምትፈልጉ ካላችሁ ከዚህ ጋር ባለው ስልክ መማር ትችላላችሁ። በቀጣይ እስከምንገናኝ ሰላም ሁኑ።